ሰላም ፋሚሊዎቻችን፣ ዛሬ የማሳያችሁ የ100 ሲ ጥርስ እንዴት መግጠም እንደምትችሉ። እንደምታዩት ኢን እና አውት ፑት የሆነ ሻፍት አለ። አውት ፑቱን የምናደርገው በትልቁ ጥርስ ወይም በስፕሮኬት በትንሿ ስፕሮኬት በኩል ነው። ስንገጥም ካርተሩ ላይ እንደምታዩት ዜሮ የምናደርገው እዚህ ጋር ነጥብ ነገር አለች ድሪም ላይ ወይም መረዳዳው ላይ እንደምታዩት ስታዞሩ በፍሪሲዮን በኩል ይዛችሁ የሁለቱን ሻፍት ይዛችሁ ነው ተሽከረከሩ ዜሮ እንደሆነ አንዳንድ ለማየት። ሁለተኛ ነገር ደግሞ ተቃራኒ ነው ጥርሳቸው። አንደኛ ማርሽ በአውትፑት ሲሆን አንደኛ ማርሽ ትልቁ ጥርስ ላይ ነው። ኢንፑት ደግሞ ወደ ውስጥ የሚያስገባው ሻፍት ሲሆን ደግሞ ትልቁ ጥርስ የመጨረሻ ወይም በፍሪሲዮን በኩል ነው የምናደርገው። ሁለተኛ ነገር ደግሞ ፎርኮቹም ስለሚለያዩ አውትፑት ከሆነ ሻፍቱ ወይም ፎርኩም ተለቅ ስለሚል እሱን በውጨኛው በኩል እናደርገዋለን። ፎርኩን ተለቅ የሚለውን የ100 ሲ ነው። ይሄ በኢንፑት ደግሞ ሲሆን ፎርኩ አነስ ስለምትል ስንገጥመው ወደ ታች አድርገን ነው የምንገጥመው። እንደምታዩት መጀመሪያ ከመገጠማችሁ በፊት ዜሮ መሆኑን ማየት ይጠበቅባችኋል። ቀደም እንደነገርኳችሁ ሻፍቱን ይዛችሁ ተሽከረከሩ ጥርሶቹን የሚከብድ ነገር አይደለም። ሁለተኛ ነገር ደግሞ ስገጥሙ ቅድም መረዳዳው እንዳሳያችሁ የፎርክ መረዳዳያ ወይም ማርሽ ማውጫና ማስገቢያ አለች የራሷ መረዳዳያ፣ እሷን ማየት ይጠበቅባችኋል። አዳዲስ ወይም አስተማሪ ቪዲዮ እንዲደርሳችሁ ላይክ፣ ፎሎ፣ ሼር ማድረጋችሁ እንዳይረሳ። ይመቻችሁ።